አለን እኮ እኛ እኮ ብዙዎቻችን እኮ ባይዘው የተማረው ሁሉ አለ። እኔ የተማርኩ ነኝ እያልኳችሁ ሰው የተማረ አለ። እንደዚህ በተፈጥሮ ብልጥ ሰው አለ። የሆነ ነገር ከመጠቀሙ በፊት ምንድነው ማን ነው ብሎ ቼክ የሚያደርግ ሰው አለ። አሁን ይሄ ደግሞ ገብቶ ላይ ደግሞ ሌላ ነገር ቢፈጥርብኝ እኔ ከብት አይደለሁም እንግዲህ እኔ ሰው ነኝ። ተውኩት እንዲህ ብዬ እግዚአብሔር ነው ኦኬ ምስክሬ እንዲህ ብዬ ነው የተውኩት ከመራቤ የተነሳ ፈራው ደግሞ ወደ ሀገሬስ ብሄድ ደግሞ ከብት የከብት እንትን ጠጥቼ ደግሞ ሌላ መሞትም ሊመጣ ይችላል ብዬ በራሴ በትንሿ ጭንቅላቴ አሰብኩ። ከዛ ከሰዓት ነበር አጅሬ የኛዋ ምሳዋን ትበላና ኦኬ እቺ ሰዓት በላ አይደለም የምትኖሩ ትበላለች እኮ ግን ትበላና ከሰዓት ላይ ይተኛል። ኦኬ እኔም መተኛት እችላለሁ ባይዘው በጎቹ የሚፈልጉትን ነገር ከሰጧቸው ለጥ ወፍራም ናት ጥብላላችሁ አልች ያንን ቁልፎቿን ሰብስባ ይዛ ከዛ እኔ ሆኜ የት ሄድኩኝ ማድ ቤት ገባውና ወደ ግራ ወደ ቀኝ ያው ቁልፉን ያዘችው እኮ ምግቦች የተዘጋጋባቸው ነገሮች ናቸው። የምግብ አለ የምንጥስዩ አለ በቃ ብዙ ነገር ነው ያለው። ኦኬ ምን አገኘው ፊት ለፊቴ ዱቄት እና ዘይት ብቻ ሌላ ነገር የለም። ዘይቱንም ይመስለኛል ረስተው ነው መሰለኝ አላውቅም። እኔ ሆይልሽ የለበስኩት ቀሚስ ሰብሰብ ባረኩና ሰው ባለው ነው የሚኖር አይደል ያለውን የተገኘውን አይደል የሚበላው ብዬ በመዘፍዘፊያ ዱቄቱን አመጣውና የሀገራችንን እንትን ብስኩት ጮርናቅ ያለ አይደል ቢያንስ እንደሱ አድርጌ ልብላ ብዬ ማለት ነው አቦካውት ካለ እርሾ ካለ ምን ምክንያቱም ሁኔታው እርሾ የሚያስፈልግበት ሰዓት ላይ አይደለም። ዋርጌ ዘይት አርጌ ቦካ አረኩላችሁና ድስት ከዛ ዘይት አረኩኝ። ከዛ እያድበለበልኩኝ ዘይቱ ሞቅ ሲል ክትት ሁለት የከተትኩት ሁለት ተዝ የሚለኝ አንደኛው እንደውም ገና እንትን አልበሰለም ገና ሊጥ እንዳለ ሁላ እንደዚህ በጭቄ በልቻለሁ ትንሽ ነገር ኦኬ ማሳረጊያ ከየት መጣች ሳልል በየቤቱ ደግሞ ትልቅ አሮጌ ሴት ይፈልሽ ናት። ይሄ አሁን አርጌ የነበርኩት ነገር አርጋለች አፍንጫዋ ላይ ኦኬ። ከዛ ትልቅዬ እንጨት ዱላ ይዛለች ማሪ ያሳይሽ መድኃኒዓለም ያሳያችሁ ብቻ ይንኩት እንደዚህ ያክል ዱላ ይዛለች መጣችና ዞር ብዬ የከተትኩትን ብስኩት እንዲችል አወጣ ስል በዛ በያዘችው እንጨት ወገባ ገዳይ ኳ መድኃኒዓለም ጠላታችሁን ኳ ያርግላችሁ ወስዳ ኳ አረገችኝ። እግዚአብሔርን ኳ አረገችኝ። የሰው ልጅ ተርቦ የሰው ልጅ በበግ ሲረገጥ ውሎ እንደገና ደግሞ ለምን ትበላለክ ብሎ ሲመታ አስባችሁታል? እኔ ምንም አላልኩም።